ገቢር ተገብሮ ለምሳሌ በቀላል አማርኛ ቅድም ለመናገር እንደሞከርኩት ወይ እንደጀመርኩት በቀላሉ ቤትን ያዝ። እንግዲህ የምንረዳው ቤት ተገብሮ ሲሆን ገቢር ስናረገው ቤት እንላለን ማለት ነው። ስንት እናረጋለን ተወራራሽ ስለሆነ ማለት ነው። ስለዚህ ሳድስና ግዝ ይወራረሳሉ፣ ካይብና ሳቢ ይወራረሳሉ ማለት ነው። የተረዳችሁ ነው? ሳድስ ማለት ቤት ነው። ሳልስና አምስት ደግሞ ይወራረሳሉ። ስለዚህ እንግዲህ ለይተን ስናያቸው በሁለት መክፈል እንችላለን። ለምሳሌ ግዝና ሳድስ፣ ካይብና ሳብ፣ ሳልስና ሐምስ ማለት ነው። እንግዲህ ሰባቱን ፊደላት በሁለት ከፍለን ስናያቸው በሶስት ከፍለን ስናያቸው እንግዲህ ካይብን ግዝና ሳድስ ብለናል፣ ካይብና ሳብ ብለናል፣ ሳልስና ሐምስ ብለናል። እንደዚህ ደግሞ በሁለት እንከፍላቸዋለን። በሙያ አንፃር በስራቸው አንፃር በሁለት እንከፍላቸዋለን። ለምሳሌ የተረዳችሁ ነው? ሳድስ፣ ካይብ፣ ሳልስ ከሆኑ ባለቤት ይሆናሉ ማለት ነው። እንግዲህ ሳድስ ወይም ካይብ፣ ሳልስ፣ ሳድስ ባለቤት ይሆናሉ። እንደዚህም ስላችሁ በአንቀጽ ደረጃ በቤት ደረጃ ወይም በዚህ በዘር ደረጃ ባወጣት ደረጃ ነው የምነግራችሁ። ቤት፣ ህዝብ፣ ግብር፣ ማይደር እያለ የሚሄደው ነገር ባጠቃላይ እነዚህ ነገሮች። ስለዚህ ካይብ፣ ሳልስ፣ ሳድስ ባለቤት ይሆናሉ። ማድረጊያ አያወጡም። የማድረጊያ ባለቤት ይሆናሉ እንጂ ማለት ነው። ለምሳሌ እንጂ በዚህ ግን በቤት ቤት ሲል ሳድስ ነው። ቤቱ ሲል ካይብ ነው። ሳልስ ሲሆን ደግሞ ሃዳሪ እያለ በሳልስ ይመጣል ማለት ነው። ሃዳሪ እያለ የአዳሪ ቤተሰብ እያለ ይመጣል ማለት ነው። እነዚህ በአጠቃላይ ባለቤት ነው የሚሆኑ። ማድረጊያ ከመ እንደ ወደሚሉትን አያወጡም ማለት ነው። ሁለተኛው ስለ ደግሞ ግዝ፣ ሐምስ፣ ሳብ እነዚህ ነገሮች ባለቤት አይሆኑም። ማድረጊያ ያወጣሉ፣ መገስገሻ ያወጣሉ፣ አፈቃቃሪ ያወጣሉ፣ ምስለ ያለ እነዚህ በአጠቃላይ ይሳባሉ። እነዚህን ያወጣሉ። ለምሳሌ ቤትን ስናይ ቤተ ካለ ቤተ ሐነጽ ቤትን ሰራ። ሃዳሪ ያለውን ሃዳሪ ነጸረ ሃዳሪን አየ። ቤቶ ሲል ቤቱን ሰራ። እዩ የካይብን ሳብለው። ስለዚህ ተወራራሽ መሆኑን ቅድም ነግሬያችኋለሁ። ከዚህ አንፃር ቤቱን ወደ ቤቱ፣ ስለ ቤቱ፣ ከቤቱ ጋር እያለ ያወጣል ማለት ነው። እሺ በጣም እናመሰግናለን።